አንዳንድ ጊዜ የሥራ አጋጣሚዎች፣ የትራንስፖርት አለመመቻቸት፣ የተለያዩ ነገሮች ሊገጥሙና ታረፍዳለህ። ሰው ነህ፣ እሷም ልታረፍድ ትችላለህ። በጣም በተደጋጋሚ ጊዜ ግን ኖርማል ነው ማርፈድ እኮ ያን ያህል የሚያሳስብ ነገር አይደለም፣ ተጠብቀኝ ምናምን እያልክ የምታረፍድ ከሆነ ሲመነዘር ጉዳዩ ብዙ ነገር ይዞ ይመጣል። አንደኛ ወደፊት ለእኔስ ጊዜ ይኖረዋለሁ ይሄ ሰው ከኔ የተሻለ የሚሰጣቸው ቦታ የሚሰጣቸው ሰዎች አሉ ማለት ነው ወደሚባል ወደ አላስፈላጊ ትርጓሜ ይሄዳል። ክብር እየሰጠህ አይደለም፣ ቦታ እየሰጠህ አይደለም። ስለዚህ በተደጋጋሚ ጊዜ የምታረፍዱ ወንዶች ጓደኝነታችሁ ላይ ፍቅረኛሞችነታችሁ ላይ ጥላ እያጠላ ነው። ይሰለቻል። የሆነ ጊዜ የሰለቻትና ከዛ እሷም በተሯ በጣም አብዝታ ማርፈድ፣ አጓጉል ነገሮች፣ ባህሪዎች ማሳየት፣ ከዛ ይሄ ምክንያት ይሆናታል። አትመጣም ብዬ እኮ ነው እንደዚህ ያረፈድኩት፣ እንደዚህ አታረግም ብዬ እኮ እንደዚህ ሆንኩት የሚሉ ምክንያት ይሆናል። በተቻለ መጠን ምክንያት አልባ ለመሆን ሞክር።